ሰሞኑን አንዲት እህታችን ያሳለፍኩት የትዳር ህይወት እጅግ በጣም ከባድ ነበረ፣ ሴቶችዬ ከታሪኬ ተማሩ ብላ ታሪኳን አጋራች። በጣም ብዙ ሰው በሚባል ደረጃ እንዴት አለፍሽው? ምን ነበር ቴክኒኮቹ? እንዴት ከዚህ ከባድ ትዳር ወጣሽ? ምን ተጠቀምሽ? አሁንም እንዲህ አይነት ትዳር ውስጥ ያሉ ሴቶች እንዴት ማለፍ ይችላሉ? እንዴት መውጣት ይችላሉ? ብሎ ቪዲዮ ሲሰራ ያየሁት ሰው የለም። ይልቁንስ ሰውየው ያለው ችግር ናርሲስቲክ ፐርሶናሊቲ ዲስኦርደር ነው ብሎ በጣም ብዙ ሰው ዲያግኖሲስ ሴትል አድርጓል። እንደዛ ማድረግ አይቻልም። ይሄንን ማለት የሚችሉት የስነ አእምሮ ሐኪሞች ሳይካትሪስቶች ናቸው። እነሱም ማለት የሚችሉት ሰውየውን አግኝተው ኢቫሉዌት አድርገው ሂስትሪ ወስደው መርምረው ዲያግኖሲስ ሴትል ማድረግ ይችላሉ፣ ሌቭል ማድረግ ይችላሉ እንጂ በሶሻል ሚዲያ ላይ በታየ ታሪክ እንዲህ ነው እንዲያ ነው ማለት አይቻልም። አዳምጣችሁት ከሆነ እሷ እንኳን የነገረችን ታሪክ ላይ ምንድን ነው ያለችው? ናርሲስቲክ ቢሄቪየራል ፓተርን አለው ነው እንጂ ያለችው ታክሞ ተመርምሮ ናርሲስቲክ ፐርሶናሊቲ ዲስኦርደር አለው ብላ አልነገረችም። ስለዚህ አለማወቅ ከተጠያቂነት ስለማያድን በእውቀት ብታረጉት እጅግ በጣም ጥሩ ነው። ማለት የሚቻለው ናርሲስቲክ ትሬት አለው እንጂ ናርሲስቲክ ፐርሶናሊቲ ዲስኦርደር አለው ማለት አይቻልም።